በጣም የሚፈልግ ግንኙነት ነው። በቤተሰብም ደረጃ ሙሺም ጋሺ የሚፈልጉት ጓደኝነት ነው የሃይሚና የብሩኬ። አንድ ሕፃን ልጅ ያልተማረ ልጅ ስለ ላይፍ የማያውቅ ልጅ መጥቶ እናንተ ህይወት ላይ ልፍለጥ ልቁረጥ ሲል እናንተ ፊት መስጠት አለባችሁ ብዬ አላስብም። ሰላም ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን እና አንዳንድ ነገር እየሰማን ነው። አረብ ሀገር እና ሌላም ቦታ ያላችሁ እህቶቻችን ፈጣሪ ጠብቃችሁ። እየሰማን ያለው ነገር ትንሽ ይደብራል። እኛም በቻልነው አቅም ጸሎት እናደርጋለን። ፈጣሪ ከክፉ ነገር ይጠብቃችሁ እሱን ለማለት ነው። እና ዛሬ አንድ የመጣውበት ነገር ያው ይታወቃል፣ ብሩክና ሃይሚ ያሉበት ሁኔታ እና አንዳንድ የሚደብሩ ነገሮችም እየተፈጠሩ ነው። ኤፍሬም የሃይሚ ወንድም እንጃ ምን እያደረገ እንዳለ ራሱ የሚያውቀው አይመስለኝም። እንጃ ለራሱ እንኳን ቢጠየቅ ምን እያደረክ ነው ተብሎ ቢጠየቅ የሚያውቀው ነገር ያለ አይመስለኝም። እንጃ ወንድሟ ነው። ወንድሟም ቢሆን እንደዚህ አይነት ነገር ማድረግ አለበት ብዬ አላስብም። የትኛውም ሰው ልክ አለው አይደለ? የትኛውም ነገር ላይ ገደብ ሊኖረን ይገባል እንጂ የማይመለከተን ነገር ላይ ገብተን ፈላጭ ቆራጭ እንሁን ብሎ ማሰቡ ተገቢ ነው ብዬ አላስብም። ኤፍሬም ልክ አይደለም እያደረክ ያለኸው። እህት ናት፣ ግን ደግሞ ብሩኬ ምን ስላደረገ ነው ከቤት ውጪ ብለህ ይዛሃት የምትወጣው? ምን አደረገ? ብሩኬ መጥፎ ለማስባል ብሩኬ በደላት ለማስባል ነው ሐሳብህ? እኔ እንጃ፣ ለኔ ግልጽ አይደለም እና ልክ አይደለህም። የሆነ የጻል ልጅ ጨዋታ ባናደርገው አሪፍ ነው። ይሄ ህይወት ነው አይደል? ህይወት ላይ የትኛውም ሰው መጥቶ ልዘዝልህ እንዲህ ላድርግህ ብሎ መታዘዝም ማዘዝም አይችልም። ይሄ የብሩክና የሃይሚ ህይወት እንጂ የሱ ህይወት አይደለም። የራሱ ህይወት ላይ የፈለገውን ነገር ማድረግ ይችላል። የፈለገውን ከፈለገ መውጣትም መግባትም ይችላል። ግን ደግሞ ይሄ የብሩክና የሃይሚ ህይወት ነው። በጣም ብዙ ነገር አልፎ የመጡ ሰዎች ናቸው። ብዙ መስዋዕትነት የተከፈለበት ህይወት ነው ይሄ። ታውቃላችሁ፣ በጣም ብዙዎቻችሁ ተወዷቸዋላችሁ። በጣም ብዙዎቻችሁ የነሱን አንድነት የምትፈልጉ ብዙ ሰዎች አላችሁ። ግን ደግሞ ኤፍሬም መሀል ላይ ሌላ ችግር ባትፈጠር የሆነ መልእክት እንደተላከ ሰው ባትሆን ደስ ይለኛል። የሆነ መልእክት ያለው ሰው ነው የምትመስለው። ብሩክና ሃይሚን አለያይ፣ ሃይሚን እህትን ከቤት ይዘው ውጣ የተባልክ ነው የምትመስለው። እና ብሩክንም ችግር ውስጥ ባትከተው መልካም ነው እንዴ። የሆነ በቃ አይደል፣ አንዳንድ ሰዎችም እኔ እንጃ በሃይሚ ከቤት መውጣት የተደሰቻችሁም ሰዎች አላችሁ። ምኑ ነው የሚያስደስተው? ቆይ እኔ ግራ የገባኝ ነገር ሃይሚ ከቤት መውጣቷ ምኑ ነው የሚያስደስተው እንዴ? ብሩኬ አልበደላትም፣ የሆነ ነገር አላደረጋትም። በጣም ብዙ የሚዋደዱ ልጆች ናቸው። መሀላቸው ላይ ትንሽዬ ክፍተት ተፈጠረ። ሃይሚን ብትሆኚ እንድትረጂው እንድታቂ የምፈልገው አንድ ነገር አለ። ህይወቱ ላይ ሰው መጥቶ ህይወቱን በጠበጠ እንጂ እሱ ህይወቱ ላይ ሰው አምጥቶ እንዲበጠበጥ አላደረገም። ያንን ነገር ደግሞ ግንዛቤ ውስጥ እንድትከቺ ይፈልጋለሁ። እንዴ ብሩኬ ተወደደ ምን ያድርግ? እንደውም እኮ ደስተኛ ልትሆኚ ነው የሚገባሽ። የሚወደድ ጓደኛ አለኝ፣ የሚወደድ ባል አለኝ ብለሽ ልትኮሪ የሚገባሽ አንቺ እንጂ ማንም ሕፃን ልጅ መጥቶ ከቤት ውጪ ብሎ ወንድምሽ ነው። ግን ደግሞ ህይወትሽ ላይ ሊያዝ አይገባውም። የራሱ ህይወት ላይ ነው ማዘዝ የሚችለው። ማን ስለሆነ ነው ከቤትስ ነይ ውጪ ከቤት ነይ ግቢ ብሎ ሊያዝሽ የሚችለው? ትበልጫለሽ፣ በጣም በማይንድ ትበልጫለሽ። ይሄ ቢያቅ ፍቅር ላይ እንደዚህ አይነት ነገር እንዴ! አንዳንድ ሰው እኮ ዋሽቶ ያስታርቃል አይደል እንዴ? ለመልካም ነገር ይዋሻል። እንዴት ነው አሁን የማይመስል ነገር እንዲለያዩ ፍላጎት አለው ነው ወይስ የሆነ ሰው ከፍሎ ብሩክና ሃይሚን አላይልኝ ብሎ ያዘዘው ሰው አለ ነው? እኔ አልገባኝም። ብቻ ግን ኤፍሬም የምትባል ቅጠል ሌላ ችግር ካልፈለክ ከመሃላቸው ብትወጣ አሪፍ ነው። ለምን? አንደኛ ይሄን ነገር ቤተሰብ ተስማምቶ ነው ብሩክና ሃይሚ አንድ እንዲሆኑ ያደረገው። አንተ መተህ ውጪ ግቢ ማለትም አትችልም። እና ሃይሚ እንድታቂም አንድ የምፈልገው ነገር ትበልጫለሽ። የምትበልጪው በጭንቅላት ትበልጫለሽ። በጭንቅላት ስለምትበልጪው እሱ ሊያዝሽ አይገባም። ይሄ አንቺ ህይወት ነው። ህይወትሽ ላይ ደግሞ ማንም መጥቶ ሊዘል አይገባም። ማንም ሊያዝልሽ አይገባም። አንቺ የፈለግሽውን ነገር ነው እንጂ ማድረግ ያለብሽ። ማንም ተነስቶ ነይ እንደዚህ ነይ እንደዛ ስላለሽ እንድትሆኚ አልፈልግም። በጣም እኔ ሳቅሽ ሙሉ ኮንፊደንስ ያለሽ ሰው ነሽ። መካሪ እንጂ ተመካሪ እንዳልሆንሽ ነው የማውቀው። እና ደግሞ ባትሳሳቺ መልካም ነው። ይሄ ነገ ህይወታችሁ ላይ መጥፎ ነገር ነው ይዞ የሚመጣው። ለምን ብትይ ብሩኬንም ሌላ ችግር ውስጥ ነው የሚከተው።
አብራችሁ ናችሁ ሁለታችሁ ለሁለታችሁ አስፈላጊ ናችሁ እንጂ መሀላችሁ ላይ ሰው አስገብታችሁ ማይሆን ችግር ሁለታችሁ መሀል ባትፈጥሩ መልካም ነው። እኔ አሁን እዚህ ጋር አንድ ልናገር የምፈልገው ነገር ቢኖር መሀል ላይ ገብተን የሆነ ሳይድ ይዘን የምንቆይ ሰዎች መሀል ጠቅነም ነው በቃ አይደለ ምንም የማይደረግ ነገር ነው። ነገ ከነገ ወዲያ ሃይሚና ብሩኬ በጣም የሚፈላለጉ የሚዋደዱ ሰዎች ናቸው። ከሃይሚ አፍ የማትሰሙት ነገር አንድ ነገር ቢኖር ከብሩኬ ጋር መለያየት እንደማትፈልግ ነው ልትናገር የምትችለው እንጂ ከብሩኬ ጋር መለያየት እፈልጋለሁ ልትል አትችልም። ያንን ነገር ደግሞ አውቃለሁ ነው እና መሀል ላይ ገብታችሁ ወንድሟን ብትሆን ችግር ባትፈጠር መልካም ነው። አይ ካልክ ግን እኛም ማድረግ ያለብንን ነገር እናደርጋለን። ገብቷል። ይሄ በጣም 2 አመት የተለፋበት ፍቅር ነው። እዚህ ፍቅር መሀል ላይ ደግሞ ገብታችሁ ልበጥብጥ ላብኳ የሆነ ችግር ልፍጠር የምትሉ ሰዎች ልክ አይደላችሁ። ማንም ልክ አይደለም። ይሄ የነሱ ህይወት ነው። እነሱ ህይወት ላይ ማንም መጥቶ ማብኳካት ህይወታቸውን ማብኳካት የለበትም። ብሩኬም ቢሆን መጣችበት እንጂ አብሳላት አልመጣባትም። መጣበት ችግር ፈጠረችበት። ወደድኩ አለችው እንጂ ወደድኩሽ አላላትም። እዩም ብትሆን አረገዝኩኝ ካንተ አለችው እንጂ ብሩኬ ያስረግዟል ማለት አይደለም እንዴ። ሁላችንም ብሩኬ ላይ ችግር ለመፍጠር ብሩኬን ስበበኛ ለማድረግ የሆነ ብሩኬ ነው ጥፋተኛ ለማስባል ብዙዎቻችን እየጣርን ነው። ግን ደግሞ ተገቢ አይደለም። ምንም ያጠፋው ነገር የለም እንዴ። ወጣት ነው እንዴ። በጣም ብዙ ነገር ማድረግ እኮ ይፈልጋል። ግን ደግሞ ለሃይሚ ብሎ በጣም ብዙ ችግሮቹን ትቶ ወጣትነቱን ትቶ ከሃይሚ ጋር ጓደኛዬ ናት ነገ ከነገ ወዲያ ትዳሬ ናት ብሎ ነው ከሷ ጋር ያለው እንጂ እንዴ ስንት ሰው ያየን አይደል እንዴ ሚዲያ ላይ ነው ያለ ነው። በጣም ብዙ ሰው የማይሆን ፋውል እየሰራ ነው። ብሩኬ ግን እንደዚህ አይነት ነገር እያደረገ አይደለም። ለሃይሚ ብሎ ሃይሚ እንድትረዳው ብሎ ነው እንደዚህ አይነት መስዋዕትነት እየከፈለ ያለው እንጂ የሆነ ጥፋት ኖሮበት አይደለም፣ የሆነ ችግር ኖሮበት አይደለም። እሷ እንድትረዳው ነው። እሷ አብራው እንድትሆን ፍላጎት ስላለው እንጂ እንደዚህ አይነት ችግር ውስጥም እየገባ ያለው ሌላ ነገር ፍላጎት ኖሮት አይደለም። እና ሁላችሁም እንድትረዱ ትፈልጋለሁ። እና መሀል ላይ ገብተ ደግሞ ኤፍሬም የምትባል ቅጠል ችግር ባትፈጠር መልካም ነው። አይ ካልክ ግን እኛም ያው ጥግህን ካለፍክ እኛም አለን። ምንም ሌላ ችግር ባትፈጠር መልካም ነው። እኔ አሁን ሌላ ነገር መፍጠር ፈልጌም አይደለም፣ ግን ደግሞ ያየሁት ያለሁት ነገር በጣም የሚያስጠላ ነገር ነው። በጣም ከማልጠብቃችሁ ሰዎች የማይጠበቅ ነገር ነው እያደረጋችሁ ያላችሁት። ሁሉንም ነገር ለመልካም ብናደርገው አሪፍ ነው እንዴ። ምን ይባላል ሃይሚን ከቤት ይዞ መውጣት? ምን አደረጋት? ብሩኬ ምን አድርጓታል? ሃይሚ ከቤት የምትወጣበት ነገር የሚያስወጣት ምን ነገር አለ እንዴ? የሆነ ብሩኬን ክፉ ለማስባል ባንሞክር ሁላችንም መልካም ነው። ሃይሚን ብትሆኚ እንድትረጁ ፈልጋለሁ። እንደዚህ አይነት መስዋዕትነትም እየከፈለ ያለው ላንቺ ነው፣ ሌላ ለማንም አይደለም። በጣም ብዙ የሚገፋፉ ወጣት ስትሆኑ በጣም ብዙ ነገር የሚገፋፋ ነገር አለ። ታውቁታላችሁ። በብሩኬ ኤጅ ያለ ሰው ሊረዳኝ የሚችል ሰው ብዙ አለ። ገብቷቸዋል። እኔ ብዙ ጓደኞች አሉኝ፣ በጣም ብዙ የማይባሉ ቦታዎች ያሉ ሰዎች ትንሽ የሆነ ነገር ሲያገኙ የሆነ ቦታ መዋል የሚፈልጉ ብዙ ሰዎች አሉ። ብሩኬ ግን እንደዛ አይነት ልጅ አይደለም። ያለ እድሜው የሆነ ከፍ ያለ ቦታ ላይ እንኳን ሆኖ እንደዛ አይነት ነገሮችን የማይታየው ሰው ነው። የሚመክር ሰው ነው። የሰው ለውጥ የሚያስደስተው ሰው ነው። እንዴ ቤቴን የሚል ሰው ነው። የሚቀናበት ሰው ነው ብሩኬ። እንዴ መሀል ላይ ክፍተት ባትፈጥሩ እኔ ደስ ይለኛል። መሀላችሁ ላይ ክፍተት ባይፈጠር ደስ ይለኛል። ሃይሚን ብትሆኚ ይሄ እያደረግሽ ያለሽው ነገር በጣም ትልቅ ጥፋት ነው። ከቤት የምትወጪበት ምንም ምክንያት የለም። ከዚህ በፊት እንደዚህ ተናግሬሽ አላቅም፣ ግን ደግሞ አሁን ላይ ያደረግሽ ያለሽው ነገር እንዴት ነው? አንቺ ካንቺ ህይወት መማር ያለበት ሰው አንቺን ላስተምር ብሎ ሲመጣ እሺ ብለሽ የምትሄጂው? ካንቺ ህይወት እኮ መማር ያለበት ልጅ ነው ኤፍሬም ማለት። ለኔ ህፃን ነው። አሁን እኔ እያደረገ ባለው ነገር በጣም ህፃን ነው። የህፃን ልጅ ጨዋታ አድርጎታል። የሆነ እቃቃ ጨዋታ አድርጎታል። የሆነ ጭቃ ማብካት ያለበት ልጅ ነው ኤፍሬም ማለት። እንዴ ወጥቶ የራሱ ህይወት ላይ የፈለገውን ነገር ያድርግ። እናንተ ህይወት ላይ መጥቶ ሌላ ነገር ችግር ባይፈጠር መልካም ነው። እንዴ ጋሽዬ ፈቅዶ አይደል? ከዚህ በፊት እኮ ያያችሁ ነው። ጋሽዬ እናንተን ለማስማማት ሃይሚን ነበር ሲቆጣ የነበረው። ገብቷችኋል? የሆነ አለ አይደለ? በጣም የሚፈለግ ግንኙነት ነው። በቤተሰብም ደረጃ ሙሺም ጋሽዬ የሚፈልጉት ጓደኝነት ነው የሃይሚና የብሩኬ። አንድ ህፃን ልጅ ያልተማረ ልጅ ስለ ላይፍ የማያውቅ ልጅ መጥቶ እናንተ ህይወት ላይ ልፍለጥ ልቁረጥ ሲል እናንተ ፊት መስጠት አለባችሁ ብዬ አላስብም። ማናችሁም ብትሆኑ እንዴ
ሌላ ችግር ካልፈለገ ኤፍሬም የሚባል ልጅ ሌላ ችግር ከኛ ጋርም ሌላ ችግር ካልፈለገ ከመሃላቸው እንዲወጣ ከቤት ይዟት እንደሄደ ወደ ቤት እንዲመልሳት። አይ ካለ ግን ከብሩኬ ጋር አይደለም ችግሩ ከኔ ጋር ነው። እኔ አሁን ሌላ ችግር ውስጥ መግባት አልፈልግም። ብሩኬም ችግር ውስጥ እንዲገባ አልፈልግም። ሃይሚም ሌላ ነገር ውስጥ እንድትገባ አልፈልግም። እልህ እየተያያዙ ሌላ ነገር ይዘው እንደሚመጡ እርግጠኛ ነኝ። ሃይሚም በዚህ ከቀጠልሽ ብሩኬን ሌላ ችግር ውስጥ ነው የምትከቺው። ነገ ከነገ ወዲያ የማንወጣበት እልህ ውስጥ ነው የምንገባው እና ሁላችሁም ቤተሰቦች አንድ ሆነን ነገሩን ብናስተካክል ይሻላል እንጂ ሃይሚ በመውጣቷ ደስተኛ የሆናችሁ ሰዎች እኔ እንጃ፣ እኔ ልክ ናችሁ ብዬ አላስብም። ማናችንም ሁለቱን ለማስማማት መሞከር እንጂ ኤፍሬም ልክ ነህ ሃይሚን እህትን ከቤት ይዘው ወጣ የሚባል ነገር ልክ ነው ብዬ አላስብም። የትኛውም ትዳር ላይ ሊቀድም የሚገባ ነገር አለ፣ መቅደም ያለበት ነገር አለ። ማስቀደም ያለብንን ነገር ማስቀደም አለብን እንጂ ሌላ ችግር እየፈጠረን ልጆቹን ባንከፋፍላቸው መልካም ነው። መከፋፈል ባይኖር ደስተኛ ነኝ እኔ። ከዚህ በፊትም ብዙ ስንል ነበረ መሀላችን ላይ ክፍተት ብናጠብ እንጂ ክፍተቱን ማስፋት ተገቢ ነው ብዬ አላስብም። ሁላችሁም በቻላችሁት አቅም አንድ እንድንሆን ሰላም እንድንፈጥር ሃይሚም ወደ ቤት እንድትመለስ ያው አለ በጣም ብዙ የምትዋደዱ የነሱን ሰላም የምትፈልጉ ሰዎች እንዳላችሁ እርግጥ ነው። መከፋፈል ይብቃ። የሁለቱን ሰላም የምትፈልጉ ሰዎች ወደ ሰላማቸው እንዲመጡ ብታደርጉ ይሻላል እንጂ እኔ እንጃ አላቅም፣ እንዴት ማድረግ እንዳለብን አላቅም። ብቻ ግን ኤፍሬም ቴክ ኬር፣ በጣም ተጠንቀቅ። ችግር ነው እየፈጠርክ ያለኸው። ወንድም ሆነ ልትከበር ይገባል። መከበር ባለብህ ልክ ልትከበር ይገባል እንጂ ይሄ ሁሉ መስዋዕትነት ይሄ ሁሉ ችግርና መከራ አልፎ የመጡ ሰዎች መሀል ላይ ገብተ ችግር ባትፈጠር መልካም ነው። እኔ አንዴን ልነግርህ ፈልጋለሁ። አይካልክ ግን አልዝትም። እኔ ዝቻ አላሳይም፣ አድርጌ ግን አሳያለሁ። ገብቷል? አድርጌ አሳያለሁ። ሃይሚን ብትሆን ልትቀየመኝ ትችላለች፣ ግን ደግሞ ምንም እሷ የማይሆን ነገር ውስጥ ስትገባ ዝም አልላትም። እኔ የምፈልገው እንደ ጓደኛ ሰላማቸውን ነው የምፈልገው፣ አንድ እንዲሆኑ ነው የምፈልገው። ይሄ ኤፍሬም የሚባል ልጅ መከበር ባለበት ልክ መከበር እንጂ ብሩኬን የሆነ ነገር ለማስባል እኔ አንድ ሳስብ ይመስለኛል የሆነ መልእክት ያለ ነው የምትመስለው። ገብቷችኋል? የሆነ መልእክት ያለው ሰው ነው የሚመስለው። የሁለቱን ሰላም አደፍርስ፣ ሁለቱ አንድ እንዳይሆኑ ፍላጎት ያለ ነው የምትመስለው። ብቻ ለማንኛውም ተናግሬያለሁ። ከዚህ በኋላ ሃይሚን ወደ ቤት ከቤት ይዛት እንደወጣ ወደ ቤት ይዛት እንድትመጣ እንፈልጋለን። ሁላችንም ነን እና ሁላችሁም የነሱን ሰላም የምትፈልጉ የነሱን አንድነት የምትፈልጉ አንድ ሆነን እንጂ የሆነ መለያየት መሀላችን ላይ ባይፈጠር ደስ ይለኛል። ወዳችኋለሁ፣ በጣም አከብራችኋለሁ። ሁላችሁም ራሳችሁን ጠብቁልን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንደ ቤተሰብ ነው የምንጨነቅላችሁ። እኛም እየተፈጠረ ላለው ነገር ሁላችንም ጸሎት እናደርጋለን። ፈጣሪ ከክፉ ነገር ይጠብቃችሁ፣ ሰላም ሁኑልን፣ የእናንተን ደስታ ያሰማን፣ መጥፎቹን አያሰማን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አዲስ ነገር ካለ ይዤ እመጣለሁ። ኤፍሬምንም ማውራት ባለብኝ መንገድ አውርቼ ነገሩን ለመፍታት እሞክራለሁ። እኔም በቻልኩት አቅም፣ እናንተም ከጎናችን ሁኑ። መከፋፈል መሀላችን ላይ አይኑር። ይሄንን ለማለት ነው። ወዳችኋለሁ።